ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ወጣቷና ተወዳጇ ድምጻዊት ቬሮኒካ አዳነ በቅርቡ ኢትዮሪካ የተሰኘውን አዲስ አልበም ለሕዝብ ለማድረስ በዝግጅት ላይ ለሚገኘው አንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ያላትን ልባዊ አክብሮትና አድናቆት በማህበራዊ ትስስር ገጹ አስነብባለች። ድምጻዊቷ በመልእክቷ መግቢያ ላይ ንጉስ ነህ ብለህ ካላከበርክ ነገ አንተ መከበር ባለብህ ሰዓት አትከበርም በማለት ቴዲ አፍሮን በአርአያነት አንስታለች። በእውቀት ዝናን በመቆጣጠር ትህትናን በማሳየት ሀገርን በመውደድ ለተጎዳ በመድረስ ታሪክን በማወቅ እና እግዚአብሔርን በመፍራት እርሱን የሚያክል እንደሌለ በሰፊው መስክራለች። ቴዲ ጥበብን መከበር በተግባር ካሳዩ ዋነኛ አርቲስቶች አንዱ መሆኑን አሞግሳለች። ቬሮኒካ ቴዲ አፍሮን በአካል ያገኘችው 2 ጊዜ ለሰላምታ ያህል ብቻ ቢሆንም ከታማኝ ሰው ስለ እሱ የሰማችውን አስገራሚ እውነታ ለአድናቂዎቹ አጋርታለች። በዚህ መሰረትም ቴዲ አፍሮ አብዛኛውን ጊዜውን ፈጣሪው ስር በመንበርከክና በጸሎት ቤት ውስጥ የሚያሳልፍ መንፈሳዊ ሰው መሆኑን ገልጻለች። በተጨማሪም አዲሱ የቴዲ አፍሮ አልበም ኢትዮሪካ የዛሬ 2 ዓመት ገደማ ይወጣ እንደነበር፣ ነገር ግን በወቅቱ በርካታ ሌሎች አርቲስቶች አልበሞቻቸውን እያወጡ ስለነበር የእርሱ ስራ በሌሎች ስራ ላይ ተደራርቦ ድካማቸውን እንዳያበላሽባቸው በማሰብ ብቻ ሌሎችን ለማክበር ሲል የራሱን አልበም ሳያወጣ ታግሶ እንደቆየ የውስጥ ምስጢር አውጥታለች። ድምጻዊቷ በመጨረሻ አሁን የእሱ ሰዓት ነው፣ መልካሙን ሁሉ እንመኝልሃለን አንተ ቅን ሰው በማለት ለቴዲ አፍሮና ለረጅም ጊዜ ለተጠበቀው ኢትዮሪካ አልበም ያላትን አጋርነትና መልካም ምኞት አስተላልፋለች። ኢትዮጵያ ፊቷን ወደ ሊበራላይዜሽን ማዞሯ ለአገሪቱ የኢኮኖሚ ጥፋት ሊሆን እንደሚችል ተነገረ። የልማት ኤክስፐርቱ ጆ ስቴድዌል እንደገለጹት ኢትዮጵያ እስካሁን የተከተለችው የልማት መንገድ ከምስራቅ እስያ ሀገራት ወይም እንደ ደቡብ ኮሪያ እና ቻይና ተሞክሮ ጋር በእጅጉ የሚቀራረብ ነበር። ይህ አካሄድ በግብርና ላይ ኢንቨስት ማድረግን፣ የውጭ ምንዛሬ የሚያስገኙ የኤክስፖርት ማምረቻዎችን መገንባትና የፋይናንስ ዘርፉን በመንግስት ቁጥጥር ስር አድርጎ ለኢንዱስትሪዎች ብድር ማቅረብን ያካትታል። ሆኖም አሁን ላይ መንግስት የፋይናንስ ዘርፉን ያለ ጊዜው ለመክፈት ማሰቡ አገሪቱ ለዓመታት የገነባቸውን የኢንዱስትሪ መሰረት ሳይጠናከር ሊያፈራርሰው እንደሚችል ያስጠነቅቃል። ኢትዮጵያ እንደ ኮሪያ አንድ ብሔር ያላት አገር አለመሆኗን፣ የፌዴራሊዝም ስርዓቱ በኢኮኖሚ ውሳኔዎች ላይ ጫና ማሳደሩን ለልማቱ ትልቅ ፈተና መሆኑን ስቴድዌል ይገልጻል። ለምሳሌ የኢንዱስትሪ ፓርኮች በየክልል ለመገንባት የሚደረገው ጥረት ኢኮኖሚያዊ ፋይዳው አጠራጣሪ ሊሆን ይችላል። በተጨማሪም እንደ ሜቴክ ያሉ ተቋማት ያለምንም ውድድር በሞኖፖል እንዲሰሩ መደረጋቸው ለውድቀት መዳረጋቸውና ይህም የኢንዱስትሪ ፖሊሲው በዲሲፕሊን ካልተመራ ትርፉ ብክነት መሆኑን እንደ ማሳያ ያቀርባል። ሌላው ትልቁ ስጋት በኢንዱስትሪ ፓርኮች ውስጥ የገቡት የውጭ ባለሀብቶች በቀላሉ ጥለው ሊወጡ የሚችሉ መሆናቸው ነው። በሰሜኑ ጦርነት ወቅት እንደ ፒቪኤች ያሉ ትላልቅ ኩባንያዎች መውጣታቸው የዘርፉን ተጋላጭነት አሳይቷል። ኢትዮጵያ የራሷን የሀገር ውስጥ አምራቾች በከፍተኛ የቴክኖሎጂ ደረጃ ሳታሳድግ የፋይናንስ መቆጣጠር መሳሪያዎቿን አሁን ላይ ከለቀቀች አገሪቱ ወደፊት ከመራመድ ይልቅ እንደ ቀድሞ የፍጆታ ዕቃዎች ወደ ማስወጣትና ለከፍተኛ የውጭ ምንዛሪ እጥረት ወደ መጋለጥ ልትመለስ እንደምትችል ተንብዮአል። በአጠቃላይ ስቴድዌል እንደሚሉት ምንም እንኳን የህዳሴው ግድብ በመሳሰሉ ግዙፍ ስራዎች የኢትዮጵያ ተቋማት አቅም ቢታይም የፖለቲካ አለመረጋጋትና የልማት ቅደም ተከተልን አለመጠበቅ ስጋት ይደቅነዋል። የደቡብ ኮሪያ 1997 የፋይናንስ ቀውስ እንደ ምሳሌ በማንሳትም ኢትዮጵያ አሁን ያለችበት የኢኮኖሚ ደረጃ የፋይናንስ ዘርፉን በሩን በርግዶ ለመክፈት ገና መሆኑን ቅድሚያ ያለው ተወዳዳሪ የሀገር ውስጥ ኢንዱስትሪ ግንባታ ትኩረት መስጠት እንዳለበት አሳስበዋል። ምንጭ ዘ አፍሪካን ሪፖርት። ቄራና ክስ ያስከተለበት ሽታ። አዲስ አበባ ቄራዎች ድርጅት ለዓመታት አካባቢውን ሲበክል የቆየውና ከድርጅቱ የሚወጣውን ፍሳሽ ከአንድ ወር ባልበለጠ ጊዜ ውስጥ አስተካክላለሁ አለ። የአዲስ አበባ ቄራዎች ድርጅት ለማህበረሰቡ የእርድ አገልግሎት የሰጠ በቆየባቸው ባለፉት 70 ዓመታት ከአገልግሎቱ ባሻገር ቄራንና አካባቢውን ሲበክል መቆየቱ በፍርድ ቤት ተረጋግጦበት በ4 ወራት ጊዜ ውስጥ እንዲያስተካክል ካላስተካከለ ከአካባቢው እንዲነሳ የወሰነው ታኅሳስ 15 ቀን 2018 ዓ.ም ነበር። ውሳኔውን ተከትሎ ብክለቱን ለማስወገድ ምን እየሰሩ እንደሆነ የጠየቅናቸው የአዲስ አበባ ቄራዎች ድርጅት ዋና ስራ አስኪያጅ አቶ ሙሉነህ ደሳለኝ ድርጅቱ የእርድ ተረፈ ምርቶችን አቀነባብሮ ለእንስሳት ምግብነት እያዋለ ነው፣ ብክለቱን እየፈጠረ ያለው ወደ ወንዝ የሚያስወግደው ፍሳሽ ነው ብለውናል። ፍርድ ውሳኔን ተከትሎ የከንቲባ ጽሕፈት ቤት ለቄራዎች ድርጅትና ለውሃና ፍሳሽ አገልግሎት አቅጣጫ ሰጥቷል። እዚህ መሰረት የውሃና ፍሳሽ አገልግሎት መስሪያ ቤት የፍሳሽ ማጣሪያ ስራ እንዲሰራ ዲዛይኑን ሰርቶ ለቄራዎች አስረክቧል ብለውናል።
የቄራዎች ድርጅትን ብክለቱን ያስወግዳል የተባለውን የፍሳሽ ማጣሪያ እየሰራ ነው። ከአንድ ወር በኋላ ስራው ሲጠናቀቅ የድርጅቱ ፍሳሽ እንደ ቀድሞው ወደ ወንዝ የሚለቀቅ መሆኑን ይቅርና በሚሰራ ማጣሪያ ጣርቶ በአዲስ አበባና ፍሳሽ ማጣሪያ ውስጥ ያልፋል ብለናል ዋና ስራ አስኪያጁ። ባለሙያዎቹ እንደሚሉት ለእርድ ከሚውል አንድ በሬ ወይም በግ ከስጋው ባሻገር ከአጠቃላይ እስከ 40% ያሉ የማይበሉ ተብለው የሚወገዱ የአካል ክፍሎች ናቸው። የቄራዎች ድርጅትም እነዚህ ተረፈ ምርቶች ለእንስሳት ምግብነት ስለሚቀነባበሩ በማስወገድ ወቅት ብክለት ይፈጥራል ብላችሁ አትስጉ ብሏል። በተለይ የዶሮ መኖ መስፋት እያመረተ ለአዲስ አበባ ከተማና በክልሎች ላሉ ዶሮ አርቢዎች እያቀረብኩ ነው የሚለው ድርጅት በተጨማሪ ሞራን ለሳሙና ፋብሪካዎች ያቀረበ መሆኑ ከውጭ የሚገባውን የሞራ ምርት ማስቀረት እንደተቻለም ተጠቅሷል። የድርጅቱ ዋና ስራ አስኪያጅ ብክለት የሚፈጥረው ወደ ወንዝ የምንለቀው ፈሳሽ ብቻ ነው፣ ሌሎች ውጋጆች ተቀነባብረው ለእንስሳት ምግብነት እየዋሉ ነው ቢሉም በፍርድ ቤት ክሱ ይቀርቡባቸው የነበሩ ድርጅቶች በሚለቀቀው በካይ ፈሳሽ ጠጣርና ጋዝ ነዋሪውን ጤና ላይ ጉዳት እያደረሰ ነው የሚል ነበር። ምንጭ ሸገር ራዲዮ። ተአምራዊ ዜና በ110 ሺህ ብር በተገዛ ሰንጋ በሬ ውስጥ ከ10 ኪሎ ግራም በላይ የወርቅ ክምችት ተገኘ። የትንሣኤ በዓል በቃሊቲ የመኖሪያ ካምፕ ለሚገኙ የፌዴራል ማረሚያ ቤት ፖሊስ አባላት ያልተጠበቀ ነገር አጋጥሟቸዋል። አባላቱ ለበዓል ቅርጫ ካርዱት ሰንጋ በሬ ሐሞት ውስጥ ከ10 ኪሎ ግራም በላይ የሚመዝን ወርቅ ማግኘታቸውን የፌዴራል ማረሚያ ቤት ኮሚሽን አስታውቋል። የፖሊስ አባላቱ እንደሚናገሩት በዘንድሮ በዓል የከብት ዋጋ በመወደዱ ምክንያት ይህንን ሰንጋ በሬ ለመግዛት ብዙ ድካምና እንግልት አሳልፈዋል። በመጨረሻም በ110 ሺህ ብር የገዙት ሰንጋ ለበዓሉ ድግስ ብቻ ሳይሆን ያልጠበቀ ወርቅ ይዞላቸው እንደሚመጣ አልገመቱም ነበር። በአሁኑ ሰዓት የፖሊስ አባላቱ የተገኘውን ወርቅ ለመሸጥ ከወርቅ ተረካቦች ጋር የዋጋ ድርድር ላይ እንደሚገኙም ታውቋል። ምንጭ የፌዴራል ማረሚያ ቤት ኮሚሽን። የነዳጅ ዋጋ መረጃ። የነዳጅ ዋጋ 9 በመቶ ጭማሪ በማሳየት በአሁኑ ሰዓት $102 ደርሷል። ሚያዝያ 5 2018 ዓ.ም ባለፈው ሳምንት ታይቶ የነበረው መጠነኛ የዋጋ መረጋጋት በአንድ ጀንበር ተቀይሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ንሯል። አፕሪል 13 2026 የወጡ መረጃዎች እንደሚያሳዩት የብሬንት ነዳጅ ዋጋ በ9 በመቶ ጭማሪ በማሳየት በበርሜል $102 ደርሷል። ባለፉት ቀናት በፓኪስታን ሲካሄድ የነበረውና ዓለም በጉጉት ሲጠብቀው የነበረው የአሜሪካን ኢራን ሰላም ድርድር ያለ ስምምነት መጠናቀቁ ለዋጋው መናር ዋነኛ ምክንያት ሆኗል። ድርድሩን ተከትሎ ፕሬዚዳንት ትራምፕ በሆርሙዝ ባህረ ሰላጤ ላይ ወታደራዊ እገዳ እንዲጣል ትዕዛዝ ማስተላለፋቸው በነዳጅ ላኪና አስመጪ ሀገራት ላይ ከፍተኛ ድንጋጤ ፈጥሯል። የዋጋ ዝርዝር ብሬንት ክሩድ በዶላር 101 እስከ $102 ባለፈው ሳምንት ከነበረበት 92 የ9 እና የ10 ጭማሪ አሳይቷል። የዘርፉ ባለሙያዎች እንደሚሉት ከሆነ የወታደራዊ እገዳ ለአንድ ሳምንት እንኳን የሚቀጥል ከሆነ የነዳጅ ዋጋ እስከ $120 ሊደርስ ይችላል ብሏል። ይህ በዓለም አቀፍ ደረጃ የትራንስፖርትና የሸቀጦች ዋጋ ላይ ከፍተኛ የዋጋ ግሽበት ኢንፍሌሽን ሊያስከትል እንደሚችልም ተሰግቷል። ፕሬዚዳንት ዶናልድ ትራምፕ አስተዳደር በሆርሙዝ በኩል ወደ ኢራን ወደቦች የሚደረግ እንቅስቃሴን ካገደ በኋላ በአሜሪካ ማዕቀብ የተጣለበት አንድ የቻይና ነዳጅ ጫኝ መርከብ በወሽመጡ በኩል ማለፉን ሮይተርስ የዜና ወኪል ዘግበዋል። መዳረሻው ቻይና የሆነው ይህ መርከብ ለመጨረሻ ጊዜ ቆሞ የነበረው የተባበሩት አረብ ኤሚሬቶች ወደብ ላይ እንደነበር ቢቢሲ የተመለከታቸው መረጃዎች አሳይተዋል። ሪች ስቴር የተሰኘው ይህ ነዳጅ ጫኝ የአሜሪካ እገዳት ትናንት 11 ሰዓት ላይ ከተጀመረ በኋላ በወሽመጡ በኩል በማለፍ የፋርስ ባህረ ሰላጤን ቀዝፎ የሄደ መርከብ መሆኑን የባህር ጉዞ መከታተያ ድረገጾች አሳይተዋል ተብሏል። ሮይተርስ ዘገባ የመርከቡ ባለቤት ሻንዳይ ዡአንራን ሺፒንግ የተባለ እና ከኢራን ጋር በሚፈጸመው የንግድ ምክንያት በአሜሪካ ማዕቀብ የተጣለበት ኩባንያ ነው። ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት ባስተላለፉት መልእክት ወደ ሆርሙዝ ወሽመጥ ለመግባት ወይም ከዛ ለመውጣት የሚሞክር ማንኛውም እና ሁሉም መርከቦች በአሜሪካ ባህር ኃይል እንደሚታገዱ ገልጸው ነበር። ሰኞ ዕለት ደግሞ እገዳው የሚተገበር ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ መሆኑን ተናግረዋል። የአሜሪካ ማዕከላዊ ዝም በተመሳሳይ ወደ ኢራን ወደቦች ለመግባት እና ለመውጣት የሚደረጉ ሁሉም የባህር ላይ ጉዞዎች እንደሚታገዱ አስታውቋል። ይሁን እንጂ እገዳው በሆርሙዝ ወሽመጥ በኩል ወደ ኢራን ወይም ከኢራን ወደ ሆኑ መዳረሻዎች የሚደረጉ ገለልተኛ የትራንዚት ጉዞዎችን አያስቆምም ብሏል።
ቢቢሲ ያገኘው መረጃ እንደሚያመለክተው እገዳው ሰኞ 11 ሰዓት ላይ ተግባራዊ መሆኑን ከመጀመሩ አስቀድሞ ባሉት ሰዓታት 4 መርከቦች በወሽመጡ በኩል አልፈዋል። ማሪን ትራፊክ የተሰኘው የባህር ጉዞ መከታተያ ድረገጽ መረጃ እንደሚያሳየው 4ቱም የጭነት መርከቦች ናቸው። ምናልባት ነዳጅ፣ ጋዝ ወይም ኬሚካል ጭነው እንደሚሆንም ተገምቷል። ማክሰኞ ዕለት ጉዞ ያደረገው ብቸኛ መርከብ ሪች ስቴር ነው። ይህ መርከብ ለመጨረሻ ጊዜ ቆሞ የነበረው በተባበሩት አረብ ኤሚሬቶች ወደብ እንደሆነና መዳረሻውን ቻይና እንዳደረገ የማሪን ትራፊክ መረጃ ያሳያል። ሮይተርስ ዘገባ በዚህ መርከብ ላይ ያሉት የቻይና እና የባህር ሰራተኞች ናቸው። በአሜሪካ ማዕቀብ የተጣለበት ሌላ መርከብ ወደ ወሽመጡ ማምራቱን የዜና ወኪሉ ኤልኤስኢጂ ከተሰኘው የባህር ጉዞ መከታተያ ድረገጽ መመልከቱን ጠቅሷል። ከዚህ ቀደም የሩሲያና ኢራን ነዳጅ በማጓጓዝ የሚታወቀው ይህ ሁለተኛ መርከብ ሐሙስ ዕለት ኢራቅ ደርሶ ነዳጅ እንደሚጭን ይጠበቃል ተብሏል።